ወገኖቼ ሆይ እግዚአብሔር ከማያምኑ ሰዎች ጋር በማይመች አካሄድ አትጣመዱ ይለናል መጽሐፍ ቅዱስ እንዲህ ይለናል። ሁለተኛ ቆሮንቶስ ምዕራፍ 6 ከቁጥር 14 እስከ 18 ከማያምኑ ጋር በማይመች አካሄድ አትጣመዱ። ጽድቅ ከአመጽ ጋር ምን ተካፋይነት አለውና? ብርሃንም ከጨለማ ጋር ምን ህብረት አለው? ክርስቶስ ከቤልሆር ጋር ምን መስማማት አለው? ወይስ የማያምን ከማያምን ጋር ምን ክፍል አለው? ለእግዚአብሔር ቤተ መቅደስም ከጣዖት ጋር ምን መጋጠም አለው? እኛ የይሃው እግዚአብሔር ቤተ መቅደስ ነንና። እንዲሁም እግዚአብሔር ተናገረ እንዲህ ሲል በእርሱ እኖራለሁ፣ በመካከላቸውም እመላለሳለሁ፣ አምላካቸውም እሆናለሁ፣ እነርሱም ሕዝቤ ይሆናሉ። ስለዚህ ጌታ ከመካከላቸው ውጡና የተለያችሁ ሁኑ፣ እርኩስን አትንኩ ይላል። ሁሉን የሚገዛ ጌታ እኔ እቀበላችኋለሁ፣ ለእናንተም አባት ሆናለሁ፣ እናንተ ለእኔ ወንድ ልጆችና ሴት ልጆች ትሆናላችሁ ይላል ይለናል።